ጊዮርጊስ ነው የሌለው ሰማዕት ከነጩ ፈረስ ጋር የሚቀድምበት ያለመረቡ እጁ የተዋጋ በክርስቶስ ታምኖ የከፈለ ዋጋ ቅዱስ ጊዮርጊስ ነው። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁና የተወደዳችሁ የልዑል እግዚአብሔር ቤተሰቦቼ የእናታችን የቅድስት ድንግል ማርያም የአስራት በኩራት ያደራ ልጆች አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ፣ ታላላቆቼ፣ ታናናሾቼ ከላይም ከታችም ያላችሁ በአምላካችን ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ስለተቀደሰች ለዚች ሰዓት ለዚች ደቂቃ ላደረሰን ለልዑል እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። አሜን። እግዚአብሔር ይመስገን ብለን እንድናመሰግን ችን ሰዓትና ችን ደቂቃ ባርኮና ቅዱስ የሰጠ አምላካችን ዛሬም ስለማይነገር ስጦታው እግዚአብሔር ይመስገን። እንኳንም በዛሬው ዕለት ተከብሮ ለሚውሉ ለቅዱስ ጊዮርጊስ ወርሃዊ ክብረ በዓል እንደው ታስበው ለሚውሉ ዓመታዊ ክብረ በዓሎች እንኳን በሰላም በጤና አደረሰን አደረሳችሁ። እንደዚሁም ደግሞ ለጻድቁ አባታችን ለአቡነ ተክለ ሃይማኖት ዋዜማ ላይ እንገኛለን። ዓመታዊ ክብረ በዓል ለክርስቶስ ሰምራ ዓመታዊ ክብረ በዓል እንኳን በሰላም በጤና አደረሰን አደረሳችሁ። በእውነቱ ከማለዳው ጀምራችሁ ደከመኝ ሰለቸኝ ሳትገደበኝ ሳትሉ በተለያየ መርሃ ግብር ስታገለግሉ ስትገለገሉ ለነበራችሁ ሁላችሁም ቃለ ሕይወትን ቃለ በረከትን ያሰማልን፣ ጸጋውን ያብዛላችሁ። ተባረኩ። እግዚአብሔር አምላክ ይባርካችሁ። ከዚህ በላይ የምታገለግሉበትን እድሜ ከጤና ጋር ያወርስልን። በተስፋ የምንጠብቃትን መንግስተ ሰማያትን ያወርስልን። ተባረኩ። ሁላችሁም ቃለ ሕይወትን ቃለ በረከትን ያሰማልን። እኔ የቅዱስ ጊዮርጊስ ምስክርነት ከነጩ ፈረስ ጋር የሚቀድምበት የንግስታትን ቃል ማባበያ ትቶ ለእምነቱ የቆመ በእምነት በርትቶ ምስክርነቱን ልመሰክር ነው የልዑል እግዚአብሔር ቤተሰቦቼ። እሺ ቅዱስ ጊዮርጊስ ምን አረገልሽ ካላችሁ፣ ቅዱስ ጊዮርጊስ አባቴ የእውነት እኔ አንዳንድ ጊዜ በጣም ግርም ይለኛል ማለት ነው። እኔ ለራሴ ድንቅ ሆኖብኛል። እግዚአብሔር ቀናችን ካልሆነ በሰው ሀገርም ብንሆን ምን ብንቸገርም የሚያንቀላፋ ለክፉ ቀን ደራሻችን እግዚአብሔር አምላክ ልጆቹን ጥሎ አይጥልም እና በጎቹን ይሰበስባል። የእውነት እኔ በጣም ነው ግርም ያለኝ እና እኔ እውነት ለመናገር ጠዋት ላይ ብነሳም ከክላሴ ቶሎ አልወጣም ማለት ነው። እግዚአብሔር ይመስገን እኔ ተሰደድኩ አይደለም። ስደት እንደዛ አይደለም። እንኳንም ተሰደድኩ። በመሰደዴ ደስ ይለኛል። ብዙ ነገር አወቅኩኝ። ስለ እምነት ያወቅኩኝ፣ ትትናን፣ ትዕግስትን ብዙ ነገር ከእናቶቼ ከእህቶቼ ተምሬያለሁ። እግዚአብሔር ይመስገን ተመስገን አምላኬና ጠዋት ላይ ብነሳም አንዳንድ ቀን እወጣለሁ፣ አንዳንድ ቀን ደግሞ ቶሎ አልወጣም። የ11 ሰዓት ጸሎት ካለቀ በኋላ እወጣለሁ ማለት ነው አንዳንድ ጊዜና ዛሬ የቅዱስ ጊዮርጊስ ዕለት ነው እና እኔ ስነሳ ፍሪጁ ተበላሽቷል ማለት ነው። ፍሪጁ ተበላሽቶ እንዳለ ውሃ ሆኗል። ስንት ሰዓት እንደተበላሸም ባላቅም እኔ በምን ተነስቼ ኪችን በገባሁበት ሰዓት አይሰራም ማለት ነው። እኔ ከክላሴ ስወጣ የ11 ሰዓት ጸሎት ጨርሼ ነው የወጣሁት ማለት ነው። እና እኔ ስወጣ ሴትዮ ሳሎን ቁጭ ብላለች ማለት ነው። በነገራችን ላይ ሴትዮ ወደዚህ ብላ አታይም። ከተነሳችም ወይ ክላሷ ነው የምትቀመጠው ወይ ደግሞ ሳሎን ነው የምትቀመጠው ወይ ደግሞ ትተኛለች። አንዳንድ ጊዜ ቀድማኝ ትነሳለች፣ አንዳንድ ጊዜ ደግሞ ቀድሚያ ትነሳለሁ። ይሁን እንጂ ኪችን እንደ ዞር ብላ ነገሮችን አታይም፣ አታስተውልም ማለት ነው። እና እኔ ተነስቼ ኪችን ሳይ ፍሪጁ ውሃ ሆኗል። ምን ሆኖ ነው ብዬ ሳይ አይሰራም፣ ተበላሽቷል። ከዛን በኋላ ሴትዮ ሳሎን ቁጭ ብላ ነበር። እንደ አጋጣሚ ስልክ እየጎረጎረች ነው። ማሚ ነው ምላት፣ እንደ እናቴ ነው መጠራት እኔ። ከዛን ማሚ ፍሪጁ እኮ ተበላሽቷል ብዬ ስላት ይሄኛውን ሶኬት የተበላሸውን ሶኬት ነቅለሽ ያኛውን ሶኬት አድርገሽ አስተካክሊው አለች።
እሷም ተነስታም አላየችውም። አስተካክል ይዋለችኝ። በቃ እኔም ላስተካክልና ላጸዳዳና ደህናውን ላስቀምጥ የተበላሸውን ደግሞ ጥላለሁ እያልኩኝ እያሰብኩኝ ሰው ካሰበው እግዚአብሔር ያሰበው ይበልጣል። የእውነት ቀኔም ከሆነ ሞትም እንደዚህ ነው እንዴ ነው ያልኩት። የእውነት ሞትም እንደዚህ ነው እንዴ ድንገት። የእውነት እግዚአብሔር ግን አምላካችን ለጠላታችን አይሰጠንም። ጠላታችን እንከን እየፈለገ እኛን ለማደናቀፍ፣ እኛን ተስፋ ለማስቆረጥ፣ በቃ እኛን አካለ ጎዶሎ ለማድረግ ነው ጠላታችን። እግዚአብሔር ደግሞ የማያንቀላፋ እረኛችን አለ። እግዚአብሔር ይመስገን። ክብር ለመድኃኔዓለም፣ ክብር ለእመቤቴ ለቅድስት ድንግል ማርያም፣ እናቴ ሰማዕቱ አርሴማ፣ እናቴ ሞራኤል፣ ክብር ለእነሱ ሲሆን እግዚአብሔር ይመስገን። ቅዱስ ጊዮርጊስ አባቴ ዛሬ ከሳት ነው ያወጣኝ እና ያን አዳክተር እኔ ቀይራለሁ ብዬ ሁለቱንም በእጄ ነው ያዝኩ ማለት ነው። ያኛውንም ነቅዬ በእጄ ይዤዋለሁ። ይሄኛውንም ላስተካክል ነው። ሁለቱንም በእጄ እንደጨበጥኩት ነው ማለት ነው። እና ያንኛውን ነቅዬ ይሄኛውን ስሰካ ብሎ እጄ ላይ እንትን ሲል ይታወቀኛል። እንዴት እንደወረወርኩት አላውቅም። ውርውር አድርጌው ከላይ ጮክ ያለው ግን ብው ሲል እጄ ላይ አይቼዋለሁ። በዓይኔ አይቼው ደንግጫለሁ። ልቅቅ ነው ያደረኩት። ወርውሬዋለሁ። ካጠገቤም አርቄ ነው የወረወርኩት። ከዛን ጮኩኝ። ስጮህ ምን ሆነሽ ነው አለች። እንዴ አልነዘረኝ ምን አላለኝ። በቃ ግን እጄ ላይ እንትን ሲል ታውቆኛል ማለት ነው። ከዛን አርቄ ነው የወረወርኩት። እንዴት አርቄ እንደወረወርኩም አላውቅም። ጮክ ያለው ስጮህ ይታወቀኛል። ምን ሆነሽ ነው ስትለኝ ይሄም ተበላሽ አልኳት። ከዛን በቃ ተይው ሰውዬ ያስተካክላል አለችኝ። ኧረ እኔ ሁለተኛ አልነካም። ተንቀጠቀጥኩኝ። አንቀጠቀጠኝ። ከዛን እሷም አይዞሽ አለችኝ። ከዛን ክላስ የመጣው ቅዱስ ጊዮርጊስ ስቅል አድነዋለኝ። ቅዱስ ጊዮርጊስ አባቴ አወጣኝ ዛሬ ከሰዓት መከራ አወጣኝ ዛሬ አልኩኝ። የእውነት እግዚአብሔር ጠላት ብዙ ነገር ለማድረግ እኛን ለማሰናከል ብዙ ይጥራል ማለት ነው። ጠላታችንም እንደሚጥረው ደግሞ የማያንቀላፋ የማይተኛ ጠባቂያችን እግዚአብሔር አምላካችን አለና እግዚአብሔር ይመስገን። ከዛን ቅዱስ ጊዮርጊስ አባቴ ሞትም ቢሆን እንደዚህ ነው እንዴ? ሞትም ቢሆን እንደዚህ ነው በቃ አልኩኝ። በቃ ተስቅ አልኩኝና ቅዱስ ጊዮርጊስ ስቅል አድነዋለኝ። ሞትም ቢሆን እንደዚህ ነው ያልኩት። በቃ ሞትም ቢሆን እንደዚህ ነው። እንደወጣው ከክላሴ እንደወጣው እንደዚህ ነው ሞትም ቢሆን አልኩኝና እግዚአብሔር ይመስገን ተመስገን አባቴ ቅዱስ ጊዮርጊስ አባቴ ከሳት አወጣኝ። አልነዘረኝ ምን አላለኝ። እጄ ላይ ነው ብልጭ ሲል ይታወቀኛል። አርቄ ነው ወረወርኩት። እንዴት እንደወረወርኩትም አላውቅም። የእግዚአብሔር ድንቅ ስራ እልል ብላችሁ ቅዱስ ጊዮርጊስን አመስግኑልኝ። ክብር ለቅዱስ ጊዮርጊስ ይሁን እላችኋለሁ። የልዑል እግዚአብሔር ቤተሰቦቼ እድሉን ስለተሰጠኝ አመሰግናለሁ።